ልክ እኔ ገና ወደ አገልግሎት መንፈሳዊ ነገር ላይ ሲጀምር እግዚአብሔር እረኛዬ ነው የሚለው ላይ ትኩረት ነው ሁሉ ጊዜ ከፍተዋል። ሌላ መገለጥ አያውቅማ። እግዚአብሔር እረኛዬ ነው እያልኩ ነው የጀመርኩት። ሃሌሉያ። እግዚአብሔር እረኝነቱን እንዴት እንዳደረገ ነግራቸዋል። ሃሌሉያ። የእስራኤልና የኢትዮጵያ እረኛ በጥላይ የተለያዩ ናቸው። የተለያየ ዓለም ናቸው። የእስራኤሉ ከፊት ሆኖ ሲመጣ የኋላ የኢትዮጵያው ደግሞ ከኋላ ሆኖ ገራፊ ነው። ሃሌሉያ። ኢየሱስ ጌታ ነው። ትንሽ ጊዜ ልባችሁ ወደና አርጉና ቀልባችሁ ሰብሰብ አርጉ። እረኛ ማን ነው? አሜን። እረኛ ማን ነው በሚል ጥቂት ጊዜ እናሳልፋለን። እረኛ ማለት ጠባቂ፣ መጋቢ እና ተንከባካቢ ማለት ነው። እረኛ ሕይወት ባለው ነገር ላይ የሚሾም ነው። ሕይወት በሌለው ነገር ላይ ግን ምን በሌለው ሕይወት በሌለው ነገር ላይ ጠባቂ ይሾማል። ተበለጌታው ሕይወት ባለው ነገር ላይ ማን ይሾማል? እረኛ ይሾማል ወይም ደግሞ መጋቢ ይሾማል። ተበለጌታው ኢየሱስ ጌታ ነው። አንደኛው እረኛ ወይም ደግሞ አንደኛው ምን አይነት ነው ከተባለ ፕሮቴክት የሚያደርግ እረኛ አለ። ፕሮቴክት ማለት ለምሳሌ ከውጭ የሚመጣው ነገር የሚወረወረው ነገር እኛን ያገኘናል። አሁን በዚህ ሰዓት አገኝ ቢኮዝ ለምንድን ነው የሚያገኘን? ይሄ ግድግዳ ስላለ ማለት ነው። ጠባቂ ነው። ሁለተኛው እረኛ ደግሞ ስለ በጎች የማይተኛ ነው። አሜን። ሁለተኛው እረኛ ስለ በጎች አይተኛም። በጎች የሚፈልጉት ምን እንደሆነ ያውቃል፣ ይሰጣቸው። ክብር ለጌታው። ዘበኛና የቤት እመቤት አንድ ናቸው አይደሉም። ዘበኛውና የቤት እመቤት ይለያያሉ። የቤት እመቤት ምንድናት ካላችሁ የሚያስፈልገውን ቤት ውስጥ ላለው ነገር ሁሉ ታውቃለች። ዘበኛው ግን ፕሮቴክት ብቻ ነው። ኢየሱስ ጌታ ነው። አንዳንዶች ፕሮቴክት ብቻ ነው የሚያደርጓችሁ፣ ነገር ግን ምን ያደርጋችሁ? የሚያስፈልጋችሁን ነገር አይሰጧችሁ። ክብር ለጌታው። አሜን 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 አሜን። አንዳንዶች ምን ያደርጉ? ጥበቃ ብቻ ነው የሚያደርጉላችሁ፣ ከለላ ብቻ ነው የሚያደርጉላችሁ። ነገር ግን ምን ያደርጉ? የሚያስፈልጋችሁን ገበታችሁን አይሰጧችሁ። ለነሱ የተመደበው መጠበቅና መጠበቅ ነው። የቤተ ክርስቲያን መጋቢው የተሰጠው ለአንድና ለአንድ ነገር ነው። እሱ ምንድነው ካላችሁ የሚያስፈልገውን ለጉባኤው ለመመገብ ከበለገ ነው። እዚህ ጋር መጥቶ የሚሰብከው የሚያስተምረው ለጉባኤው ወይም ደግሞ ለምዕመናን ወይም ደግሞ ለበጎች የሚያስፈልገውን ነገር የሚያበላ ከበለገ ነው። ክርስቲያን የተሰጠ ደግሞ አገልጋይ ነው። ከክርስቶስ በስተኋላ ማን ነው? አገልጋይ ነው። መጋቢ ነው። ይመግባል። እረኛ ነው። እግዚአብሔር በዚህ ምድር ሲያስቀምጡ አንድ ሰው መጋቢ ነው ወይ ፓስተር ነው ሲለው ምን ሁን ያለው? እረኛ ወይ ጠባቂ ሁን ያለው። ኢየሱስ ጌታ ነው። ወደ እግዚአብሔር ቃሉ እንለፍ። እንዲህ ይላል በጌታ በኢየሱስ ስም አነባለሁ። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመረኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉ አልፈራም። በትርና ምርኩዝ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀልኝ፣ በጠላቴ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው፣ ቸርነትና ምሕረት በሕይወት ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ በሉ። እግዚአብሔር ተፈጋ። የእግዚአብሔር እረኝነት የእግዚአብሔር እረኝነት በአንድ ሰው ላይ ተገለጠ ማለት የእግዚአብሔር እረኝነት በአንድ ሰው ላይ ተገልጧል ማለት እረኛው በሚኖርበት ቦታ ሁሉ አንተ ትገኛለህ። አሜን። እረኛው በሚገኝበት በየትኛውም ስፍራ ላይ አንተ ትገኛለህ። አሜን። ለዛ ነው እረኛው በማይኖርበት ስፍራ እየኖረን እኛ የተቸገርነው። ለዛ ነው እረኛ ማለት እሱ በሚኖርበት የሚያኖር ነው እንጂ እሱ በማይኖርበት ስፍራ የሚያስቀምጣቸው አይደለም። እሺ ገጠር ውስጥ ያደገ ሰው ከብቶችን ወዴት ነው ይዞ የሚሄድ? ወደ ጋጣው የት ነው ያለው? ቤት ውስጥ። እረኛው የት ነው ያለው? ቤት ውስጥ። አያት እረኛው ያለው ቤት ውስጥ ነው። ከብቶቹ የሚኖሩትም ቤት ውስጥ ነው። ስለዚህ እረኛው ባለበት ቦታ ምን አለ? ምኖች አሉ። እዛ ስፍራ ላይ በጎች ይኖራሉ። የሚጠበቁ አካሎች አሉ። ጠላት አንተን ሊገል ይፈልጋል። ማተኛው አንተን ሊገል ይፈልጋል። ነገር ግን የእግዚአብሔር እረኝነት በአንተ ላይ በስቷል። አሜን ነው። የእግዚአብሔር ምን እረኝነት፣ የእግዚአብሔር ጥበቃ በአንተ ላይ ስለበዛ በሕይወት አለ። በአንተ ላይ ስለበዛ አንተ በሕይወት አለ።
የማን የእግዚአብሔር እረኛ። የኢትዮጵያ እረኛ ነግሬያችኋለሁ። ከኋላ ያልፍና እንካ ይላል። ተመለስ እንትና ወደ ቀኝ እንደዚህ ወደዚህ ታጠፍ አይደለም ወይ ተሳስተሃል ወደ ጎን ይላል። የእስራኤልስ በፉጨታችሁ ይጠራል፣ በድምፁ ይጠራችኋል፣ በዜማው ይጠራችኋል። ሃሌሉያ። እኛን ወዳጆቼ ኢየሱስ ክርስቶስ ከድቅድቅ ጨለማ የጠራው በፍቅሩ ነው። ይሄ ማለት የእስራኤል እረኛ ነው ማለት ነው። እስራኤል ውስጥ የተገኘ አንድ እረኛ አለ። እሱ ኢየሱስ ይባላል። ለዓለም ሁሉ የሞተ ኢየሱስ ይባላል። ስንት ሰው መሰላችሁ ሞቷል? ብዙ ሰዎች ነገስታት ሞቷል፣ ብዙ ሰዎች እንትን ብሏል። ነገር ግን ከነሱ አንዳችን መፍትሄ ሊመጣ አልቻለም። ከሰማይ የመጣው እሱም ኢየሱስ ክርስቶስ። ሃሌሉያ። እነግራችኋለሁ ኢየሱስ ባለበት እናንተም አላችሁ። ኢየሱስ ባለበት እናንተ አላችሁ። አንዳንድ ሰዎች የተቀበልኩት ጌታ ትክክል አይደለም ወይ? ያመንኩት ጌታ ትክክል አይደለም ወይ? ለምንድን ነው በድህነት የምኖረው? ለምንድን ነው በዚህ ስፍራ የምቀመጠው? ወዳጆች እረኛው ባለበት ስላልተቀመጥክለት፣ እረኛው ባለበት ስፍራ፣ እረኛው በሚገኝበት ስፍራ አንተ የተገኘ ከሆነ ባለጠጋ ነህ፣ ቢሊየነር ነህ፣ እጅግ የገነንክ ሰው ነህ። በምድር ላይ የከበርክ ሰው ትሆናለህ። የከበርክ ሰው ትሆናለህ። አልማዝ ትሆናለህ። እንቁ ትሆናለህ። ለምንድን ነው እኛ ያልነገርነው? ለምንድን ነው ያልከበርኩት አትበል። አንተ ውስጥ ያለው ነገር ነው አንተን ያላከበረ። አንተ እረኛው በሚገኝበት ቦታ ስላልተገኘ ነው ጤንነት ሰላም ያለው። አንተ እረኛው በሚገኝበት ስፍራ ላይ ምን ስላልተገኘለት ነው አንተም ነገሮች የሚጨነቁ። እጃችሁን ከፍ አድርጉልኝ ልባርካችሁ። እንዲህ ብዬ እናገራለሁ በጌታ በኢየሱስ ስም እረኛው በሚኖርበት እናንተ መኖር ይሁንላችሁ። እስኪ ዮሐንስ ወንጌል ምዕራፍ 14 ክፈትልኝ። ሃሌሉያ። ማሃዳላ ብራሻካቴ አያችሁ፣ የሰው እረኛ የሆነ ጊዜ ላይ ጥሎን ይሄዳል። የሰው እረኛ የሆነ ስፍራ ላይ ትቶን ይሄዳል። የሆነ ጊዜ ልባችሁ ምን አይበለን? ልባችሁ ምን አይበለን? ለምን አይታወቅ? እሺ በእኔም ደግሞ እመኑ። በእግዚአብሔር እመኑ፣ ደግሞ በማን? በእኔም ደግሞ እመኑ። እሺ በአባቴ ቤት ብዙ መኖሪያ አለ። በአባቴ ቤት ስንት መኖሪያ? ብዙ መኖሪያ። እሺ እንዲስ ባይሆን ባልዋችሁ ነበረ። እንዲስ ማይሆን ቢሆን ምን ይሄን ባልነገርኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና። ምን ላዘጋጅላችሁ? ስፍራ አዘጋጅላችሁ ዘንድ ምን እሄዳለሁ? እኔ እሄዳለሁ። ሄጄም ስፍራ ባዘጋጀሁላችሁ እኔም ባለሁበትና እናንተም ደግሞ እንድትሆኑ ሁለተኛ እመጣለሁ። ሃሌሉያ። ተባረክ። ተቀበል። ምን እኔ ባለሁበት እናንተ ደግሞ እንድትኖሩ ድጋሜ እኔ እመጣለሁ። አይ ሁለተኛ እረኛ እሱ ባለበት ነው የሚያኖረው። አሜን። እየውጭ ከዚህ ነገር እንዲህ አለ። ስሙ አለ ወደ ስራ ቦታችሁ ስትሄዱ አለ ተጣድፋችሁ ትሄዳላችሁ፣ ተቻኩላችሁ ትሄዳላችሁ። ለምንድን ነው የምትቻኩሉት? ለምንድን ነው የምትፈጥሩት? ለምንድን ነውስ በጥድፊያ ልብስን በሳታስተካክል ለብሰህ የምትሄደው? የሆነ ነገር ስላለ ነው። ደሞዜ ይቆረጣል ብለህ ነው። አዎ ኃላፊ ስላለ ነው። ይቆጣኛል ብለህ ነው የምትሄደው አለ። የእግዚአብሔር ቤት ጠባቂ የሌለው እንዳይመስላል። የእናንተ ጠባቂ አይኗችሁ የተቀመጠ እግዚአብሔር ነው። አሜን። የእናንተ ጠባቂ የእናንተ ጠባቂ እናንተን የሚጠብቀው የሚወቅሳችሁ እናንተ ውስጥ ነው የተቀመጠው። ልጁ እናንተ ውስጥ ነው የተቀመጠው። ኢየሱስ እናንተ ውስጥ ነው የተቀመጠው። ወደ እግዚአብሔር ቤት ስትመጡ እግራችሁን ሰብስባችሁ ልባችሁን ሰብስባችሁ እንዳትቀመጡ የሚያደርገው ምንድን ነው? እረኛ የሌለ ስለሚመስለን፣ ለቤተ መቅደሱ የሚዋጋ የሌለ ስለሚመስለን፣ ለቤተ ክርስቲያኒቱ የሚዋጋ የሚወግን የሌለ ስለሚመስለን፣ ለዛ ነው በፈለግኩ ሰዓት እመጣለሁ፣ በፈለግኩ ሰዓት እሄዳለሁ። 2 ሰዓት እመጣለሁ፣ 1 ደቂቃ ቁጭ ብዬ እሄዳለሁ።
አያገባኝ፣ ችግር የለብኝ ማስመለጥ ነው። እግዚአብሔር ካለመቶ አይፈርደኝ ስለምንል አላወቅም እንጂ እረኛው ያለው ሌላ ስፍራ አይደለም። ጅቡቲ ላይ አይደለም ያለው፣ ኬንያ ላይ አይደለም ያለው። እረኛው አንተ ውስጥ ነው። አሜን። ላብራካሳካተ እረኛው ያለው አንተ ውስጥ ነው። አሜን። ህሊናችሁ ውስጥ ነው የተቀመጠው። አይምሮ ውስጥ ነው የተቀመጠው። ልብ ውስጥ ነው የተቀመጠው። አስተሳሰብ ላይ ነው የተቀመጠው። እረኛችሁ እሱ ባለበት እንድትገኙ ይፈልጋል። ምክንያቱ መሪው እሱ ነው። ምክንያቱ የሚመራችሁ እሱ ነው። የሚያስፈልግን የሚሰጠው እሱ ነው። እያበላህ አንተ እሱ በሚፈልግበት ቦታ መቀመጥ ግዴታ ነው። እያጠጣህ አንተ እሱ በሚፈልግበት ቦታ መገኘት ግዴታ ነው። ምክንያቱም መሪው ባለበት ቦታ መኪናው ይኖራል። ሹፌሩ ባለበት ስፍራ የትኛውም ቦታ ላይ ሹፌሩ በሚኖርበት የትኛውም ስፍራ ላይ ሹፌሩ በሚንቀሳቀስበት የትኛው መንደር ላይ ወደ ግራ ቢሆን መኪናው ግራ ላይ ነው የምታገኙት። ወደ ቀኝ ቢሄድ ወደ ቀኝ ነው የምታገኙት። ወደ ሰሜን ብትሄድ ወደ ሰሜን ነው እዛ የምታገኙት። ሹፌሩ ባለበት ስፍራ መኪናው ይኖራል።